ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የኢራን የበላይ ጠቅላይ መሪ አያቶላህ አሊ ኻሜኒ ማን እንደሆኑ በሀገሪቱ ውስጥ ያላቸውን ስልጣንና ቤተሰቦቻቸው በሀገሪቱ ፖለቲካ ውስጥ ያለውን ሚና በአጭሩ እንዳስሳለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳርክ ቲዩብ ነው። አያቶላህ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ ከ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለ እርሳቸው አመራር ሕይወትን አያውቋትም። ኻሜኒ ሽኩቻ በበዛባት የኃይል ማዕከል ላይ ተቀምጠዋል። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ የማድረግ የመሾምና የመሻር ወሳኝ ስልጣን አላቸው። ኻሜኒ የኃይሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ በመሆናቸው ያላቸው ስልጣን ከፍተኛ ነው። ኻሜኒ የተወለዱት በአውሮፓውያኑ 1939 በኢራን ሁለተኛዋ ትልቅ ከተማ በሆነችው ማሻድ ውስጥ ነው። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛ የእስልምና ቅርንጫፍ በሆነው በሺዓ እስልምና ውስጥ በመካከለኛ ደረጃ ላይ የሚገኙ የሃይማኖት መምህር ነበሩ። የህፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበር። በ11 ዓመታቸውም የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎች የሃይማኖት መሪዎች ሁሉ ከመንፈሳዊ ሥራ ባልተናነሰ መልኩ የፖለቲካዊ ተግባራትንም ይከውኑ ነበር። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉሥ የሆነውን ሻህን የሚተቹ ቡድኖችን ተቀላቀሉ። ለዓመታት በህቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው እንዲሰቃዩና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ 1979 የኢራን እስላማዊ አብዮት ከተካሄደ ከአንድ ዓመት በኋላ አያቶላህ ሩሃል ኻሜኒ የዋና ከተማይቱ ቴሄራን የጁሙዓ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት ተለዩ። ከዚያም አያቶላህ ኻሜኒ በ1981 ፕሬዝዳንት ሆነው በመቀጠልም በሞቱት መሪ ምትክ ሆነው በሃይማኖት መሪዎች ተመረጡ። የአራት ወንድ ልጆቻቸው ሚና አሊ ኻሜኒ ብዙም ከኢራን ሲወጡና በሌላ ሀገር ጉዞ ሲያደርጉ አይስተዋሉ። ማዕከላዊ ቴሄራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወትን ይመራሉ። አትክልት መንከባከብና ስነ ግጥም እንደሚወዱ ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ ያጨሱ ነበር። እንደ አውሮፓውያን አቆጣጠር በ1980 በተደረገባቸው የግድያ ሙከራ ምክንያት የቀኝ እጃቸውን መጠቀም አይችሉም። ኻሜኒ ከባለቤታቸው ማንሱሬ ሆጃስቴህ ባቄርዝዳ 4 ወንዶችና 2 ሴት ልጆችን በጥቅሉ 6 ልጆች አሏቸው። የኻሜኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆቻቸው መካከልም ሁለተኛው ልጃቸው ሙጅታባ በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት በይበልጥ ይታወቃል። ሙጅታባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች በሚማሩበትና በቴሄራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ ሀዳድ አደል ከተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናትን በኢራን ውስጥ በጣም ታዋቂ በሆነው በቆሞ የሺዓ እስልምና መንፈሳዊ ትምህርት ቤት ጀምሯል። ሙጅታባ በአውሮፓውያኑ 2000 ሚሊዮን አጋማሽ ላይ በፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ይህ ጉዳይ በመገናኛ ብዙሃን ዘንድ ብዙም ትኩረት አላገኘም ነበር። ሙጅታባ በ2004 በተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ላይ ትልቅ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ ሙሃዲ ካሩቢ ለአያቶላህ ኻሜኒ በጻፉት ደብዳቤ የኢራን ፕሬዝዳንት የነበሩትን አህመዲነጃድን ለመደገፍ በሚስጥር ጣልቃ ገብቷል በሚል ተከሶ ስለነበር ነው። ከአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ሀያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። በተጨማሪም የአባቱ የኻሜኒ ተተኪ ለመሆን ተመራጭ እንደተደረገ ሲነገር ቆይቷል። አንዳንድ ኦፊሻላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አሊ ኻሜኒ ንጉሥ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ አይችሉም። ሆኖም ሙጅታባ በአገሪቱ ሕገ መንግሥታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣን በያዘው የጠቅላይ መሪውን ቢሮ ጨምሮ አክራሪ በሆኑት በአባቱ ዙሪያ በሚገኙት ባለስልጣናት ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ኻሜኒ ደግሞ የቤተሰቡ የአሊ ኻሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላህ ሆሽቫግቲ ልጅ ነች። በአውሮፓውያኑ 1980 በኢራንና ኢራቅ ጦርነት ወቅት ሁለቱም የአያቶላህ አሊ ኻሜኒ ወንድ ልጆች ሙስጠፋና ሙጅታባ ሀገራቸውን ለማዳን በጦር ግንባር ላይ ተሰልፈውም ነበር።
ሶስተኛው የአሊ ሐሜኒ ልጅ መስዑድ የሚባል ሲሆን የተወለደው በአውሮፓውያኑ 1972 ነው። በመንፈሳዊ ትምህርት ቤት ወግ አጥባቂ ከሆነው ከታዋቂው የሃይማኖት መምህር ሞህሳን ሐሪዝ ሴት ልጅ ሱዛን ሐሪዛ ጋር ትዳር መስርቷል። መስዑድ ሐሜኒ ፖለቲካ በደረሰበት የማይደርስ በመሆኑ በህዝቡ ዘንድ ስለርሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን የአያቶላ ሐሜኒ ስራዎች የሚቆጣጠረውን ቁልፍ የፕሮፓጋንዳ ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናከር ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። መይሳል ልክ እንደ 3 ታላላቅ ወንድሞች ሁሉ እርሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን ከ1979 አብዮቱ በፊት አብዮታዊ የሃይማኖት መምህራን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው የነጋዴው መሐመድ ሎላቺያን ልጅ ነበር። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። የአያቶላህ 2 ሴት ልጆች። ስለ አያቶላህ አሊ ሐሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ሁዳ በእድሜ ትንንሾች የቤተሰቡ አባላት ናቸው። ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የሐሜኒ ጽህፈት ቤት ኃላፊ ልጅን መሐመድ ጃቪድን መሐምዲ ጎልፔኑጋን አገብታለች። የኢራኑ መሪ የመጨረሻ ልጅ የሆነችውና በ1981 የተወለደችው ሆዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ ምስባህ አልሆዳ ባጌሪ ካኒ ጋር ትዳር መስርታለች። የዛሬው መሰናዶ በዚሁ አበቃል። በየዕለቱ የተለያዩ ጉዳዮችን የሚዳሰሱ ዝግጅቶች ይቀርባሉ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።